የሚለበሰው አይነት ልብስ ነው። ወደ አውስትራሊያ የሚላኩ የቤተሰብ ናቸው። እንደምታዩት ከኔ ያልሻ ልብስ ጋር ተመሳሳይ አድርገው የቤተሰብ ነው። እነዚህ ወንዶቹ ናቸው። ሱሪም አላቸው፣ ሌሎቹም አሉ። ያላለቁ ሲሆኑ ያለቁ እነዚህ ናቸው። የፈለጉትን አይነት አማራጭ እንዲያገኙ ነው። እነዚህም ከነዛኞቹ ተመሳሳይ ናቸው፣ ግን ከለራቸው የተለያየ ነው። እንደምታዩት ይሄኛው ደግሞ ከለር ኮምቢኔሽን አለበት። ጎልደንቶችም ለቀይ ሴቶች በጣም ወዶት ነው የሚያሰሩት። በደንብ ነው የሚደምቀው፣ ያምራል። እንዲህ ሲታይ የደመቀ አይመስልም። ሰላም እንዴት ናችሁ? ውድ የሙካሽ ሚዲያ ቤተሰቦች፣ ባለፈው ሳምንት እንግዲህ ቃላችን ጠብቀን አሪፍ ቪዲዮዎችን አሳይተናችሁ ነበር። በዚህኛው ሳምንት ደግሞ ከማፊያ ሀበሻ ጋር እስካሁን ያላያችኋቸው ለየት ያሉ የጥበብ አልባሳት ልናሳያችሁ መቻል ህንፃ ቢሮ ቁጥር 20 ላይ ተገኝተናል። እናንተም እየሄዳችሁ እንድታዙ በዚህ አጋጣሚ ልንጋብዛችሁ እንወዳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንደምታዩት ይሄም የሰርግ ነው፣ ለቁርባን የሚሆን ነው። በጣም የሚያምር አይነት ዲዛይን ያለው ይሄ ጎልደኑ በደንብ ደስ የሚል አይነት ተች ያለው ነው። በጣም የሚያምር ነው። ይሄም በ4 አርብም በ5 አርብም መሰራት ይችላል። 2 አይን መነን ነው። ይሄኛው ትልቅ ነው። ይሄኛው ለሰርግ በጣም ነው የሚያምረው። አንገቱ ላይ እጁ ላይ ምናምን የዚህ ተመሳሳይ መጣለፍ ይችላል። በረጅም ባጭርም እጅጌ መሆን የሚችል ነው። ለሰርግ በጣም ተመራጭ ነው። ለቁርባን ሰርግ በጣም ሰዎች ይመርጡታል። ይሄኛው ደግሞ አልቆለት 10,000 ብር ይሰራል። አልቆለት 10,000 ብር ማለት ነው። በጥሎም ትልቅ የምታዩት ደግሞ ብዙ ጊዜ ለመቁረቢያ ለእናቶችም እንዲሁም ለሰርግ ለመቁረቢያ የሚሆኑ አይነት የሰርግና የእናቶች ቀሚሶች ናቸው። እነዚህ በደንብ ትት ያሉ ናቸው። ነጭ ጥለት ናቸው። ይሄም 2 አይን መነን ነው። በጣም ቆንጆ በጣም የሚያምር ነው። ይሄም በ2 መሰራት ይችላል። 2 ደብል ተደርጎ ይሰራል። አንድ የሚፈልግ ሰው ካለ በ5 አርብም በ4 አርብም መሰራት ይችላል። ይሄው ብዙ ጊዜ ለሙሽሮች ነው የሚፈልጉት። የቁርባን ሰርግ ሲኖር ይሄንን ምርጫቸው ያደርጋሉ። ይሄው በጣም ነው የሚያምር። ነጠላው ትልቅ ነው። እንደሚፈልጉት ለቤተክርስቲያን አይነት የሚሆን ነው። ትልቅ ነው። በትዕዛዝ ነው ሸማኔው የሚሰራላቸው። በጣም ቆንጆ አይነት ነዶ ነው። ይሄኛው ዲዛይኑ መቀየር ከተፈለገም ከስተመሮች በፈለጉት መንገድ መቀየር ይችላል። ይዘውት የመጡትን ዲዛይን እኛ እንሰራላቸዋለን። በጥልፍም ይሁንልን ካሉ በጥልፍ መሰራት ይችላል። በነዶ ልክ እንደዚህ በሽመና ይሰራልን ካሉ ደግሞ በሽመና መሰራት ይችላል። ይሄኛው ጥንቅቅ ብሎ በ5 አርብም በ4 አርብ ሆኖ መሰራት ይችላል። አልቆለት ይሄኛው 9,000 ብር እንሰራላቸዋለን። 9,000 በጣም አሪፍ ነው። ይሄኛው ደግሞ አንድ ብቻ ጥለት ለሚፈልጉ ደንበኞቻችን ይሄኛው በጣም ቀጭን ጥለት የሚያምር በጣም ደስ የሚል ነው። በደንብ እየተመታ ከለሩ በጣም የሚያምር ቡኒ ከለር ብዙ ጊዜ አሁን ላይ ተመራጭ ናቸው። በጣም ነው የሚያምሩት እነዚህ ለሚዜ በጣም አንደኛ የሚመረጡ ናቸው። እነዚህ በጣም ነው የሚያምረው። ለክርስትና ለቤተሰቦቿ በጣም ይሄንን ወደውት ነው የሚያሰሩን። በጣም ቆንጆ ነው። ያልደመቀ ግን በጣም አሪፍ አይነት ሉክ የሚሰጥ ነው። የሆነ ይሄ ቸኮሌት ከለር የሚባለው አይነት ከለር ነው አይደል? ቸኮሌት አይነት ነገር ነው። በጣም ነው የሚያምረው። ውስጡ ላይ ደግሞ ሻይን የሚያደርግ እንደ ጎልደን ከለሮች ጎልደን አለበት። ይሄ በጣም ነው የሚያምር። 2 አይን መነን ነው። ይሄም በደብል አድርገን መስራት እንችላለን። በደንብ ምትት ተብሎ የተሰራ ነው። ከላይ በፈለጉት አይነት የዲዛይን አማራጭ አንገቱ፣ እጁ መሰራት ይችላል። ወገቡ ላይ እንደፈለጉት አይነት መሰራት የሚችል አይነት ነው። ይሄኛው አልቆለት 9,000 እንሰራላችኋል። 9,000 ቀጭን ጥለት የሚባለው አይነት ነው። በጣም የሚያምር ከለር ነው። በጣም ይሄ በጣም ቆንጆ በደንብ ምትት ተብሎ የተሰራ ነው። እንደምታዩት በጣም ቆንጆ የሚባል አይነት ከለር ያለው ነው። ያልደመቀ ዝም ያላለ በጣም የሚያዘንጥ አይነት ነው። በተለይ ለግራጁዌሽን ይሄንን በጣም ብዙ እህቶቻችን መርጠው ይወስዱታል። በጣም ነው የሚያምረው። ወራጅም ያለ ወራጁ መሰራት ይችላል። በኦ በቪ በፈለጉት አይነት በ4 ማዕዘን የአንገት አማራጭ መሰራት ይችላል። 2 አይን መነን ነው። በጣም ቆንጆ ነው። ረዥም ነጠላ ነው ያለው። አጭር መደረግ ይችላል እንደ ምርጫቸው። ግን በጣም የሚያምር አይነት ከለር ነው። በተለይ ለሚዜና ለተመራቂዎች ይሄንን እኔ እንግዲህ ሪኮመንድ አደርጋለሁ። በጣም የሚያምር ነው። ጥንቅቅ ብሎ ተሰርቷል። ቁልስ ስንት ብር ነው ዋጋው? ይሄኛው ተመሳሳይ ከዛችን ዋጋ 9,000 ነው። 9,000 የከለር ልዩነት ያላቸው በጣም ቆንጆ ነው። እዚህ ደግሞ ባለ ምንም አይነት ደረጃ የሌላቸው ቀጭን ጥለት የሚባሉት ናቸው። እዚህ በጣም የሚያዘንጡ አይነት ናቸው። እዚህ በጣም ቆንጆ የምንላቸው ለወጣት በጣም ብዙ ጊዜ ይሄንን ይመርጡታል እና በጣም ነው የሚያምር። ለሚዜ
ለአጃቢዎች ምናምን ይሄኛው በጣም የተመረጠ ነው። በጣም ያልደመቀ በጣም ደግሞ ፍዝዝ ያላለ ደስ የሚል አይነት ሉክ ያለው ነው። ይህ መነኑን ልክ እንደ ሌሎቹ 2 አይነት መነን የተሰራበት በደንብ ጥቅጥቅ ተብሎ የተሰራ ቆንጆ አይነት ልስልስ ያለ ሲታጠብ እየፈካ የሚሄድ በጣም ቆንጆ ነው። ይሄኛው በ5 በ4 ማርክ መሰራት ይችላል። ነጠላውም ትልቅ ነው። በ5 ሜትር እና 4 ሜትር የሚሰሩ ናቸው። እዚህ በጣም ቆንጆ ናቸው። አልቆላችሁ ይሄኛው 9000 እንሰራላችሁ። ይሄኛው እንደምታዩት በጣም ሰፊ ነው። ይሄኛው በትዕዛዝ የመጣ ነዶ ነው። አንዲት እህታችን ክርስትና ስለነበራት የመጣላት ነዶ ነው። በጣም ነው የሚያምር። በደንብ ምትት ተብሎ የተሰራ ነው። ከለሩ በጣም የሚያምር አይነት ኮምቢኔሽን ነው ያለው። በ2 አይነት መነን የተሰራ ነው። በሲንግልም መሰራት ይችላል። መነኑ ተደርቦበት መሰራት ይችላል። ረዥም ነው። 5ም 4ም አርቦ ነው መሰራት ይችላል። 5 አርብ ይመቸኛል የሚሉ ሰዎች ትልቅ አይሆንም የሚሉ በ5 አርብ በጣም ነው የሚያምር ሲስተም ስለሆነ እኛ በ5 አርብ ስንሰራው በጣም ጥራት የጠበቀ ይሆናል። የሚያምር አይነት ሉክ ይሰጠዋል። በ4 አርብም ግን መሰራት ይችላል። እንደ ፍላጎታቸው ነጠላው በጣም ትልቅ ነው። ይሄኛው በጣም ቆንጆ አይነት ነው። ጥንቅቅ ብሎ አልቆለት 15000 እንሰራላችሁ። 15000 እዚህም የቀጭን ጥለቶች አማራጭ ናቸው። ደንበኞቻችን መጣው የፈለጉትን አይነት አማራጭ እንዲያገኙ ነው። እነዚህም ከነዛኞቹ ተመሳሳይ ናቸው፣ ግን ከለራቸው የተለያየ ነው። እንደምታዩት ይሄኛው ደግሞ ከለር ኮምቢኔሽን አለበት። ጎልደን ተችም አለው። ጃ ሚጥሚጣ ከለርም የተቀላቀለበት አይነት ነው፣ ግን ደስ የሚል አይነት ቀዩ በጣም እንትን ያላለ ያዝ ተደርጓል በሌሎች ከለሮች እና በጣም ያምራል። እነዚህ አሁን ቀለል ላሉ ፕሮግራሞች ለምላሽ ቀለል ላለ ምረቃን አይነት የሚሆኑ ልብሶች ናቸው ማለት ነው አይደል? እነዚህ ለአጃቢዎች፣ ለሚዜ፣ ልደት ላለባት እናትም እንደዚህ አይነቶችን ትመርጧለች። ለሙሉ ቤተሰቡ መሰራት የሚችል ነው። ባለ 4 ባለ 5 አራት ተደርጎ መሰራት ይችላል። ተመሳሳይ ነው። ቀጭን ጥለት የሚባሉት ነው፣ ግን ከነዛኞቹ ትንሽ ሰፋ ይላል ሲሰራ። በጣም ለቀይ ሴቶች በጣም ወዶት ነው የሚያሰሩት። በደንብ ነው የሚደምቀው፣ ያምራል። እንዲህ ሲታይ የደመቀ አይመስልም፣ ግን በጣም ቆንጆ አይነት ነው የሚያሰሩት ነው። በጣም ቆንጆ ነው። ቀይ ሴት ላይ ደግሞ በደንብ ሞር በጣም ያምራል። ከሷ ቁንጅና በላይ የባሰ ሌላ ውበት ይጨምርላታል። እንደዛ ማለት ነው። ባለ 2 አይን ነው። በጣም ቆንጆ ነው። ከነዛኞቹ ተመሳሳይ ነው። 9000 እንሰራለን። 9000 ጥንቅ ብሎ ተሰርቶለት ማለት ነው። ይሄ ደግሞ አንድ አይነት ወጥ ነው። ይሄ በትዕዛዝ ነው ያሰራ ነው። ይሄ ወጥ ነው። ይሄ ለቤተሰብ ነው። የሙሽራው ቤተሰቦች ናቸው ይሄንን ያዘዙ እና በጣም የሚያምር አይነት ነው። አንድ ከለር ብቻ ነው ያለው። አንድ ከለር በዚህኛው ከለር ብቻ ነው ማለት ነው። በሁለቱም ይሆናል። በዚህኛው ከለር ተመሳሳይ ነው። በሁለቱም መደረግ ይችላል። በዚህኛው መደረግ ይችላል አይነት ነው። አንድ ወጥ ነው። በጣም ልስልስ ያለ ነው። ለምትት መነኑ ልስልስ ያለ መነኑ ነው። በትዕዛዝ የተሰራ ነው። በደንብ ምትት ተብሎ የተሰራ ነው። በሲንግል መሆን ይችላል። መነኑ መደረብም በሁለት መሰራት ይችላል። ይሄኛው ጥንቅቅ ብሎ አልቆለት 8000 እንሰራላችኋለን። 8000 ይሄኛው ልብስ በጣም በተደጋጋሚ የተሰራ ልብስ ነው። በጣም የሚያምር አይነት ከለር ኮምቢኔሽን ያለው ነው። የሆነ በጣም ደስ የሚል አይነት የራያ ልምሰል ይላል አይደል? እዚህ ላይ ያሉት ጥልፎቹ በጣም ነው ግን የሚያምረው። ደረጃው ወጥቶ መሰራት ይችላል፣ ሳይወጣ መሰራት ይችላል። በ5ም በ4ም አርብ አድርገን መስራት እንችላለን። በጣም ነው የሚያምረው። ከሁሉ ተሰርቶ ነበር። ይሄ በጣም የሚያምር ድጋሚ ነው ያዘዝናቸው። መዘመዝ አይነት አይደለም። እንደምታዩት በጣም ቆንጆ ነው። ጥንቅቅ ተብሎ የተሰራ ነው። ነጠላው ትልቅ ነው። ከለሩ በጣም ይሄ ነው ብለን እንከን የማናወጣለት አይነት የከለር ኮምቢኔሽን ያለው በጣም ነው የሚያምር። ጥንቅቅ ብሎ ስንት ይሰራል? ይሄን 8500 እንሰራለን። ሰተን ልብሶች ናቸው። ጎንደረኛ በትዕዛዝ ያለቀላቸው ናቸው። እነዚህ ፈትል የተሰሩ ናቸው። እንደምታዩት ፈትሉ በጣም የሚያምር ቀጭን ፈትል ነው። በጣም ቆንጆ በትዕዛዝ ያሰራነው ነው። እነዚህ በጣም ቆንጆ ናቸው። መቼም የማይሰለቹ አይነት ጎንደሬ ስለሆነ በጣም ቆንጆ ልብስ ነው። ፈትሉ በጣም ቀጭን ፈትል ነው። እንደምታዩት በጣም ያምራል። ጥልፉ ምትት ተደርጎ የተሰራ ነው። ቶሎ የማይመዘመዝባቸው አይነት ደንበኞቻችን ይመዘመዝብናል ብላችሁ እንዳትሰቡ፣ በደንብ የተሰራ ነው። ትራፉን የጠበቀ ነው። ጥንቅቅ ብሎለት ጎንደሬ ስንት ይሸጣለዋል? ይህንን ጥንቅቅ አድርገን 7000። ይሄኛው ደግሞ በቀይ በፒንክ
በፈለጉት አይነት የከለር አማራጭ መሰራት ይችላል። መስቀሎቹ ቀርተው ይሄ እንደምታዩት በደንብ ቆንጆ በሆነ በቀጭን ፈትል እንሰራላችኋለን። ይሄኛው አልቆለት ጥንቅቅ ብሎ 7000 እንሰራለን። ነገር ግን የሚፈልጉት በእጅ ፈትል በእጅ እንዲጠለፍላቸው ከሆነ 13000 እንሰራላችኋለን። የእጅ ጥልፍም አለ። የወሎ አካባቢ አይነት ልብስ ነው። በጣም የሚያምር አይነት ነው። ይህንን ያዘዘችን ደንበኛችን በነገራችሁ ላይ ፒንትረስት ላይ አይታ ነው ኢንስፖን እና በጣም የወደደችው በጣም እና እንደምታዩት በጣም ቆንጆ ተደርጎ ጥንቅቅ ተብሎ የተሰራ ነው። መስቀሎቹም ከለር ኮምቢኔሽናቸውን በጣም ነው የሚያምር። ምትክ ተደርጎ የተሰራ ነው። ጥልፉ እንደምታዩት ደረሶቻችን በአጭር ጊዜ ውስጥ ሰርተን እናስረክባለን። በጣም ቆንጆ ነው። እንደምታዩት ጥንቅቅ ብሎለት 14000 ብር ነጠላም መቀነትም ሁሉም አሟልቶ 14000 እንሰራለን። እነዚህ ልብሶች ደግሞ የምታዩቸው ይሄኛው የተለበሰው አይነት ልብስ ነው። ወደ አውስትራሊያ የሚላኩ የቤተሰብ ናቸው። እንደምታዩት ከኔ የሀበሻ ልብስ ጋር ተመሳሳይ አድርገው የቤተሰብ ነው። እነዚህ ልብሶች ወንዶቹ ናቸው። ሱሪም አላቸው። ሌሎቹም አሉ። ያላለቁ ስለሆኑ ያለቁ እነዚህ ናቸው። እነዚህ እንደምታዩት የወንዱ እስከ ሱሪ ድረስ ሆኖ 5000 እንሰራለን። ጥልፉ እንደምታዩት በደንብ ተመቶ የተሰራ ነው። በጣም ቆንጆ ነው። 5000 ውድ የሙካሽ ሚዲያ ቤተሰቦች እንግዲህ እንዲያም እያልን አዳዲስና አሪፍ የሆኑ አልባሳቶችን አሳይተናችኋል። እኛም እንደዚህ ቆንጆ አድርጋ አስጊጣ እዚያ እንድቆም ያደረገችን ማፊ የሀበሻ ልብሶች ናት። ከልብ አመሰግናለሁኝ። እናንተም እንግዲህ የመጣችሁ እንደዚህ እምር እያላችሁ በእናንተ ሳይዝ የሚሆን የተለያዩ አዳዲስ ልብሶች አሉ። እዚህ ላይ እንደምትዛችሁ ቁንጅት ማለት ትችላላችሁ አለሁኝ። በደንብ ነው የተመቸኝ። አንገት ሳይዙ እንደዚህ ስለፈለኩት በእንደዚህ ተሰርቶልኛል። እዚህ ላይ ጥልፉን እንደምታዩት በእጅ የተጠለፈ ጥልፍ ነው። መሀል ላይ ሻይን የሚያደርጉ በጎልደን ከለር ያሉ አሉ። በነጭ ከለር የተጠለፉ ጥልፎች ደግሞ እንደዚሁም ሻይን የሚያደርጉ ነገሮች አሉ። እኔ እናጠቃላይ ባለፈው ሳምንት አዝዤው የሄድኩት ሰዓት በታዘዘው ሰዓት ላይ ደርሶልኛል። በሰዓት ደረጃ እንኳን በቀጠሮ የሚገኙ ሰዎች ናቸው። እዘዟቸው። ዩቲዩብና ሰብስክራይብ ሼር እያደረጋችሁ ቤተሰብ እንድትሆኑ እንጋብዛለን። እስከ ሳምንት ቸር ሰንብቱ።